السلام عليكم ورحمة الله وبركاته. ሩሃ የልማት ተነሺዎች ለማንኛውም እኛ ህገወጥ አይደለም። ህገወጥ ናችሁ የሚል አካል ካለ በማስረጃ እኔ ጋር መምጣት ይችላል። ኦኬ ህገወጥ ነው የሚለው የነሱን ካሳ ፈልገን የነሱን የሆነ ነገር ፈልገን የተሰራ ቤት አይደለም። እሳቸው ያሉት የኛን ካሳ ፈልገው የሰሩት ቤት ካሳ ልንሰጥ አንችልም ነው ያሉት። ይሄ ደግሞ የነሱን ካሳ ፈልገን አይደለም የሰራነው። ይሄው አድዋ ፓርክ የምትለው ታፔላ ያው እንደዚህ መሬት ላይ ወድቃ እቺ ታፔላ አድዋ ፓርክ ነው የምትለው ነቅሎ ከስረ መሰረቷ ነቅሎ መሬት ላይ ጥሏታል ማለት ነው። ይሄ የምታዩት ከባድ መኪና ምናምን የቻይና ነው። ቻይና የድርጅት ነበር እዚህ ጋር ጥሎ ሄደው ቻይና ነው ገዝቶ ይሁን እነሱንም አባሮ ይሁን አላህ ይወቀው። ይሄ ያሻዋ የሲሚንቶ ማከማቻ ምናምን እንትኑ የቻይና ነው። መጀመሪያ ሰፈሩ እያለም የነበረ ነው ልላችሁ ፈልጌ ነው። ገባችሁ አይደል? ይሄ በማይሆን ነገር ሰውን አፈናቅሎ ሰውን አስለቅሶ በእንደዚህ አይነት መልኩ ጫካ አድርጎ ማስቀመጥ ቦታው ካለው ስፋት አንፃር 1% አይሆንም ስራ የጀመሩበት 1% አላህ በሚያውቀው ነገም ዛሬም ሁላችሁም ማየት በምትችሉበት ዛሬ ዕለተ ማክሰኞ ቀን 01 2015 8ኛ 9ኛ ወር ላይ ነን። ቀኑን መቼ እንደተቀረጸ ልብ እንድትሉ ነው። ይሄው ሩሃ የሚለው ታፔላ ጋር ልሂድላችሁ። ቆይ ይሄ ሀያት ሆስፒታል ነው። ሀያት ሆስፒታል ጋር እስከ ማርያም ድረስ ከማርያም ጋር እስከ ኮሪያ ከኮሪያ ጋር እስከ ቦሌ ህብረተሰብ ከቦሌ ህብረተሰብ እስከ መሰረተ ክርስቶስ ቸርች ድረስ አያችሁ። ይሄ ሩሃ በመረጃ እኛ ጋር ያለው ነገር ይሄ ምንም አይነት አንዲትም ውሸት ከመንግስት ልመና እነሱ እንደሚያወሩት ከንቲባም እንዳለችው የነሱን ጥቅም የነሱን እንትን ፈልገን አይደለም። ሁሉም መጨቃጨቀው ጫማችንም አለቀ አይምሯችንም ደከም በቃ ያው ይሄን ይመስላል። ጎመን ሁሉ ተክሏል። ይሄ ሰላጣ ምናምን ይሄው ይታያችኋል። በደንብ ቆይ ቪዲዮን ቀረብ ላድርገው። አያችሁት? ይሄ ሰላጣ ምናምን ነው። ኦኬ በደንብ ይዩት።